ቡና ፍልቶ ጀባ ማለት እንዴት ይታያል? ጫት እየተቃመስ ዱዓ ማድረግ ይፈቀዳል ወይ ይላል። እንግዲህ ጀባ ቡና ፍልቶ ጀባ ማለት ይቻላል፣ ሙባህ ነው። ያው እንኩ ጀብቻለሁ ሰጥቻለሁ ጠጡ ብሎ የመልክትን መስጫ ነውና እዚህ ችግር የለውም። አንዳንድ ጊዜ ቡና ሲቀዳ ፋፋ አለ፣ ዳቦ አለ፣ የቡና ቁርስ ተብሎ ይደረጋል። እነዛ ሁሉ ሙባህ ናቸው፣ ይቻላል ማለት ነው። ዱዓ ጫት እየቃሙ ዱዓ ማለት ይቻላል። ጫት ላይ መሐለል ኺላፍ አለ፣ እንኳን ሌላ ዲና ቡና ላይም ኺላፍ አለ። ነብያችን ቡና ጠጥተዋል አልጠጡም? በነብያችን ጊዜ የለም። እንዲሁም ከ800 ዓመት ወዲህ ነው የሚሉ ዑለሞች አሉ፣ ወይ ደግሞ ከ1000 ዓመት ወዲህ ነው ቡና የመጣችው ይላሉ። ጫቱም እንደዛ አካባቢ ወደ 600 ምናምን የሚያረጉት አሉ። ሪዋው ቢዙ ነው ብቻ እንጂ የለም ነበር ማለት ነው። አሁን ጫት ላይ እንንጣና ቡናው እንኳን ችግር የለውም እንበል። አሁን ጭቅጭቅ ያለው ጫት ላይ ይመስለኛል፣ ቡናን አይነኳትም ሁሉም ስለሚጠጣ ማለት ነው። ጫቱን ነው ኸምር ነው ያረጉታል። አንዴ ጫት ማለት ኺላፍ ነው። ይቻላል የሚሉ ብዙ ዑለሞች አሉ፣ አይቻልም የሚሉም አሉ። ዋናው ጫቱ ዛቱ አይደለም ሐራምነቱ። ይሄ ላይ ልብ ማለት አለብን። ጫቱ ዛቱ አይደለም ሐራም የሆነው እቃሚው ሰላይ ነው። የሚቀማው ሰው ጫቅሙ ሐራም ይሰራት ሆነ ማረም ጠጥቶ ሐራም ተሰራ ያው ነው፣ ወዲ ሐራም ነው የሚቀየረው። ጫቅሙ የሚዘክርበት ሆነ ቁርአን የሚቀራበት ሆነ ኪታብ የሚጽፍበት ሆነ ዱዓ የሚያደርግበት ሆነ ይቻላል ነው፣ ይቻላል። ጨርሶ አይደለም ሐራም የሆነው። በአክስ ተሆነ ደግሞ ጫቅም አንተ ሌላ ነገር ውስጥ የምገባ ተወንክ ትትክብ ታድራለህ፣ ጧት ይፈርስብሃል ማለት ነው። ማትመኘውን ማችለውን ነገር የሚያስመኝህ ተሆነ ጫቱ ክልክል ነው ማለት ነው። አንዳንድ ሰው ሲቅም ፋብሪካው ይከፈትለታል፣ መኪናው ቤቱ ሁሉ ይደበርለታል፣ ጧት ሲሄድ የለም። ያ ባይቅም ነው ጥሩ። ጫቅሞ ግን ማሻአላህ መስጥ ብሎ እንዲያነቃው እኮ ነው፣ ሌላ እኮ ነገር የለውም። ያ ረቢ ብሎ ጣም መስጥ ብሎ ዱዓ የሚያረክ ተሆነ ይቻላል ማለት ነው። አሁን ችግሩ ምን ነው? ለመደበር ለድብር ተብሎ የሚቃመው እሱ ተቅሞ ደግሞ ሰው እየታማ የሚቃመው ነገር እየተዋሸ እየተወነጀለ ሌላ ነገሮች ደግሞ ተሱ ጋር የሚጨማመሩ ነገሮች አሉ። ዜና እየታየ ፊልም እየታየ የሚቃመው ጫት ያ ክልክል ነው። አለዛ በአደብ ቆሞ ዱዓ የሚያደርግበት ሆነ ቁርአን የሚቀራበት ዚክር የሚያደርግበት ኪታብ የሚጽፍበት ሆነ ወይም ደግሞ ለዱንያው ለሚጠቅመው ነገር የሚሰራበት ሆነ ይቻላል። ስለዚህ እንዳጠቃቀማችን ነው እንጂ ዛቱ ጫቱ አይደለም ሐራምነቱ፣ ቃሚው ላይ ነው ሐራምነቱ የሚመጣው። ጫቅሞ ስነ ስርዓት የሚሰራት ሆነ ለዱንያው የሚጠቅመው ለአኺራው የሚጠቅመው ነገር በአጠቃላይ የሚሰራበት ሆነ ይቻላል፣ ለኸይራው ለታል ማለት ነው። ጫቅሞ ደግሞ ወደ መጥፎ ነገር የሚገፋፋው ሆነ ሰው የሚያማበት ሆነ ፊልም የሚያይበት ሆነ ሌሉን በቃ ነሻጧ ሆኖ ኳስ የሚያይበት ብቻ እንደው ሐራም ነገር የሚያይበት ሆነ ሐራም ነው ማለት ነው። እንደዛ ነው። ማረም እኮ ቢሆን እኮ በሽታ የሚያመጣበት ሆነ ሐራም እኮ ነው ብላ እንኳን ጫቱ አይደለም ማለት ነው። ስለዚህ ጫት ኸምር ነው፣ ጫት ሐራም ነው ምናምን የሚሉ ሰዎች ትክክል አይደሉም። ቡናም እኮ የጫት ያለ ያመለክታል። ቡና ለምን ተጣላችሁት? እንዲያነቃው፣ ጫትም እኮ እንዲያነቃው ነው፣ ልዩነት የለውም። ያ የኸምሩ ኢነል ኸምሩ ወለመይሲራ ሪስ ምን አመል ሸይጣን ይብሏል አላህ በቁርአን አንጥቶታል ማለት ነው። ይሄኛው ግን እንትን አላለም። እንደ ኸምሩ የሚያሰክር አይደለም። ጫት የበላ ሰው እንዲሁም ጫት የሚቀም ሰው አላህን የሚፈራ ነው። ሶላት ይሰግዳል፣ መስጂድ ይሄዳል፣ ዱዓ ያረጋል፣ ያለቅሳል፣ የማይሰጠው ይሰጣል። ጥሩ ነው ማለት ነው። ኸምር የጠጣ ሰውሳ ወደ መፈከር፣ ወደ ሰው መምታት፣ ወደ መንገድ መውደቅ ምናምን ነው። ያን አይለዩትም ሰዎቹ ወንድሞቻችን። ጫትን በጣም እንደ ኸምር አድርገው ያረጉታል ለማስጠላት ብለው ማለት ነው። እየዋሹ ነው ማለት ነው። ስለዚህ ጫቱ ዲዳት ሳይሆን የሚቀመው ሰው ላይ ነው እንጂ ሐራምና ሐላል ነው የምንለው። ጫቱን ለዛቱ ማን ነው ነስ የመጣበት ሲጫት ሐራም ነው የሚል የለም። በነብያችን ጊዜም የለም። ከ800 ዓመት ወይም ከ1000 ዓመት ወዲህ የመጣ ነገር ነው። ስለዚህ ይህንን ጨርሶ መደምደም የማይቻልም። ግን ወጣቱ አሁን ባለንበት ዘመን በጣም የሚያስጠላ ነገር ነው። እኔ በአሁን ዘመን አልመክርም ቃሙ ብዬ እንዲሁም ሐራም ለማለት ደርሻለሁ። ምክንያቱም ስራ ይሰራ ምን አይል እንደው ዝም ብሎ ጧት የጀመረ ማታ ድረስ ይቀማል። ጊዜውን አባከነ። ወይ ይቀራበት፣ ወይ ኪታብ ይጽፍበት፣ ወይ ለዱና ይሰራበት። ጫቅሞ እንኳን ንግዲ ማነው እርሻ ቢያርስ ወይ ቢቆፍር ወይ ደግሞ ካቢክብ ወይ ግንባታ ቢገነባ ጥሩ ነበር። አሁን ጫት ይቅምና አይኑ ሉጥውጥ ይላል። በቃ ጧት የሚሆነው ነገ የሚሆነው ተደጋ ህይወትን እያበላሸ ነው። ይሄ ሐራም ነው። እንደዚህ አይነት ሰው ላይ እንዴ ምንድነው እርሜውን እኮ እንትን ይጠየቅበታል እኮ። በእንደዚህ የሚያሳልፉ ሰዎች በእንዲህ አይነት የሚያሳልፉ መቃማቸው ሐራም ነው።
ነገር ግን ጫቀመው ዱዓ የሚያረጉት ሆነ ቁርአን የሚቀሩበት ሆነ የሚዘክሩበት ሆነ ሌላ ጥሩ ነሻጣዎች የሚሰጡት ሆነ ያ ችግር የለውም። ብዙ ዑለማዎችም ቅመውታል፣ ብዙ ዑለማዎችም ፈቅደዋል። ይሄ ችግር የለውም እንጂ ጫቱ ሳይሆን የሚቅመው ሰው ላይ ነው ሐራምና ሐላል እንትን የምንለው። ተግባባን አይደለም? ይሄ ነው ማለት ነው። አንደኑ ኸምሩ ላይ የለም ኸምር አይደለም